ኤአይ ምንድነው? በቀላል አነጋገር ኤአይ ወይም ሰው ሰራሽ አስተውሎት ማለት ኮምፒውተሮች እንደ ሰው ማሰብ፣ መማርና ችግርን መፍታት እንዲችሉ የሚደረግበት የቴክኖሎጂ ዘርፍ ነው። ለምሳሌ የድምፅ ረዳቶች እንደ ጉግል አሲስታንት፣ የትርጉም ሲስተሞች እንደ ጉግል ትራንስሌት፣ ለውይይት የሚሆኑ እንደ ቻትጂፒቲ፣ ያለ አሽከርካሪ የሚሄዱ መኪኖች፣ በዩቲዩብ፣ ቲክቶክ፣ በስልክ ውስጥ ያለ የፎቶ ማስተካከያ፣ በሶሻል ሚዲያ የምንፈልገውን መርጦ የሚያመጣልን በሙሉ የኤአይ አልጎሪዝም ነው። ኤአይ መረጃን በተሰጠው ቁጥር እየጎለበተ የሚሄድና ጠንካራ የሰውን ልጅ የማሰብና የመፍጠር አቅም ከፍ የሚያደርግ ነው። ኤአይ ከተሰበሰበው ዳታ በመነሳት የራሱን ትንበያ ወይም ሐሳብ ይሰጣል። ቀደም ብሎ በሰው ልጅ የተፈጠረውን መረጃ ተጠቅሞ ይተነብያል። ደጋግመን የምንሰራቸው ስራዎች ሪፒቴቲቭ ታስክስ፣ ዳታ ማስገባት ወይም ደግሞ በመመሪያ ብቻ የሚሄዱ ስራዎችን ኤአይ በፍጥነትና በትክክለኛነት መረጃን በመደርደርና በማቅረብ ከሰው ልጅ ጋር ሊወዳደር በማይችል አሰራር ይሰራል። እነዚህ ስራዎች አሁን በኤአይ እየተተኩ ይገኛሉ። በሌላ በኩል የምንሰራውን ስራ ፈጠራን፣ ስሜትን፣ ውስብስብ ችግርን መፍታትንና ሰብአዊ ውሳኔዎችን የሚጠይቅ ከሆነ ኤአይ እንደ አንድ በጣም ፈጣን ረዳት ሆኖ ስራችንን ይበልጥ ውጤታማ ያደርግልናል። ለውሳኔ ሰጭነት ዲሲዥን ሜኪንግ፣ መረጃን በመተንተን የተሻለ ውሳኔ እንድንወስን ያግዘናል። የፈጠራ ባለሙያ ለሆኑት ደግሞ እንደ ዲዛይነር ወይም ጸሐፊ ሆነው ኤአይን ሲጠቀሙ ስራውን በ10 እጥፍ ማፍጠን ይቻላል። በመሆኑም የሰው ልጅ አእምሮ ከኤአይ የሚለየው ዓላማ ኢንተንት ስላለው ነው። ኤአይ ምን ማድረግ እንዳለበት ያውቃል። የሰው ልጅ ደግሞ ለምን ማድረግ እንዳለበት ያውቃል። ስራዎቻችን ላይም ነፍስ የሚዘራው ያ ለምን የሚለው ጥያቄ ነው። ኤአይ ብቻውን ነዳጅ የሌለው መኪና ማለት ነው። ኤአይ የሚያሳየው ውጤት በሙሉ እኛ በሰጠነው መረጃ ላይ የተመሰረተ ነው። ስለዚህ ጥያቄው ኤአይ ቦታዬን ይወስድብኛል ሳይሆን ኤአይን እንዴት ተጠቅሜ ቦታዬን ላጠናክር የሚል መሆን አለበት። ይህንን ቪዲዮ ከወደዳችሁ ላይክ እና ሰብስክራይብ አድርጉ። መልካም ጊዜ።